ሰላም እንዴት ናችሁ? ዛሬ አንድ ነገር ልነግራችሁ ነው የመጣሁትና ብዙ ሰዎች አፋችሁን በእውነት በጣም ነው የምትከፍቱት ማለት ነው። በጣም ማለት የምትናገሩትን ሰው አታውቁም፣ ማንን እንደምትናገሩ አታውቁም። ጀስት በቃ አፋችሁ ያመጣላችሁን ብቻ ታወራላችሁ ማለት ነው። ምንድነው በአይሾ ስፒድ ቤተክርስቲያን በመጣ ሰዓት ቤተክርስቲያን ውስጥ ዘለለ፣ መስቀል አሳለሙት፣ አባቶች መጽሐፍ አሳለሙት ምናምን ብላ 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 ብዙ ነገር ትላላችሁና እናንተ ማን ፈራጅ አረጋችሁ? ምክንያቱም ልጁ ምንም የሚያውቀው ታሪክ የለም። ስለ መስቀል መሳለም፣ ስለ መጽሐፍ መሳለም፣ ስለ ቤተክርስቲያን ውስጥ ምን እንደሚደረግ አያውቅም። ልጁ በዓለም ያለ ልጅ ስለሆነ ማለት ነው። እና ዘላችሁ አባቶችን ለመንቀፍ ወይ ለመሳደብ ወይ ለብዙ ነገር ነው የምትሉትና ለምን ግን ቆም ብላችሁ አታስቡ? ከመናገራችሁ በፊት ማለት ነው። ልጁ ይጠየቅበት። ዘለላ ቤተክርስቲያን ውስጥ ኃጢያቱ ስለሱ ነው። እና አባቶች ለምን መስቀል ይዘው ወጡ ምናምን ለምትሉት ደግሞ እናንተ ከነሱ በላይ አዋቂ አይደላችሁ። ይቅርታ አድርጉልኝና ምን እንደሚያደርጉ ያውቃሉ። መቼም ይሄን ነገር ሳያጠኑ እንትን ሳይሉ አልወጡ። ሌላው ይሄ ነው። ሁለተኛ ነገር ደግሞ ማለት ነው እኔ ለቤተ ክርስቲያኗ ማስተላለፈው መልእክት ምንድነው? አሁን ለምሳሌ እዛ ቤተ ክርስቲያን በር ላይ ገና የውጭ በር ሳይሆን የውጭ በር ላይ መመሪያ መጻፍ አለበት ብዬ ነው የማስበው። ጫማ መውለቅ እንዳለበት፣ ያው የውጭ ሀገር ዜጎች በሚመጡበት ሰዓት እንደፈለጉ ከነጫማ ገቡ ሊኖር ይችላል ብዬ አስባለሁ። ከሌለ ግን ይሄን ነገር ቢያደርጉ ጥሩ ነው ብዬ ነው የማስበው። ምክንያቱም እኔ አረብ ሀገር በነበርኩበት ሰዓት አሉ ቤተክርስቲያኖች ምናምንና እዛ ነጠላ እንኳን ያስቀምጣሉ። ነጠላ ስላችሁ ነጠላ እንኳን ባይሆን እንደኛ ነጠላ ባይሆን ጨርቅ፣ ነጭ ጨርቅ ይቀመጣል በር ላይ ማለት ነው። እና ማንም እንደፈለገ ቤተክርስቲያን ውስጥ አይገባም ራቁቱን። አሁን እንደዚህ ጸጉሯን እንጨፍራ ምናምን ነገር መግባት አትችልም። ምክንያቱም አለ የተቀመጠ ነገር እሱን ለብሳ ትገባለች። ይሄ ነገር እንደዚህ ቢደረግ ነው የምለው እኔ። አንድ ሰው ጫማውን ማውለቅ እንዳለበት በትልቁ ተጽፎ ቢቀመጥ ያ ሰው ያንን አንብቦ ይረዳል። ጫማውን አልቆ ይገባል። እንደዛው ደግሞ ያለ ነጠላ መግባት እንደማይቻል ይሄን ነገር ለብሰው እንኳን ባይመጡ እዛ ጋር ስለሚቀመጥ ቦታውን ቀስት አድርጋችሁ አስጠቁማችሁ ይሄን ነገር ከዛ ወስደው ለብሰው ወደ ቤተክርስቲያኗ እንዲገቡ ብታደርጉ ለሰው መንገር አይጠበቅብንም። ጫማ አውልቁ ወይ ደግሞ ይሄን አድርጉ ማለት ራሱ አይጠበቅባችሁ። ምክንያቱም ገና ከውጪ ከቤተ መቅደሱ ውጪ የውጭው በር ጋር ይሄ ነገር ቢደረግ ለሁሉም ትምህርት ነው ብዬ ነው የማስበውና አንዳንዶቻችሁ ዘላችሁ ቤተክርስቲያንን አትንቀፉ፣ ዘላችሁ አባቶችን አትሳደቡ። ከናንተ በላይ እነሱ አዋቂዎች ስለሆኑ ማለት ነው። ከኛ በላይ እነሱ አዋቂ ናቸው። ይሄ 100% እርግጠኛ ነኝ የምናገረው። እና አባቶችን አትሳደቡ። ይሄን ለማለት ነው። ልጁ ምንም የሚያውቀው ታሪክ የለም። እምነቱ ምን እንደሆነ እንኳን አይታወቅም። እኔ እንኳን ገብቼ እንደውስጥ ምን ይሆን እምነቱ ብዬ ባጣራም ምንም ነገር የለም። ይባችሁ እና ይሄን ነው ልል የፈለኩትኝ። አመሰግናለሁ። አፋችንን እንሰብስብ። ሚዲያ አገኘን ብለን አንለፍልፍበት። እውነት አንዳንዴም ኮንትሮል የሚባል ነገር አለ። ያም እየተነሳ አባቶችን መስደብ፣ ያም እየተነሳ የኦርቶዶክስ እንዲህ ነች፣ ያም እየተነሳ እንዲህ ነው። ጥሩ አይደለም፣ በእውነት ጥሩ አይደለም። እና ይሄን ለማለት ነው። አመሰግናለሁ። መልካም ቀን ይሁንላችሁ። እንግዲህ ደስ ያላችሁ